አንድ ሀገር ላይ ለረጅም ጊዜ ስንኖር ሁሉንም ቃላት እናውቃለን ማለት ላይሆን ይችላል፣ ምንም እንኳን በደንብ ማውራት ብንችልም። ምክንያቱም አንዳንዱን ነገር ሲደርስብን ወይም አጠገባችን ያለ ሰው በቅርበት የምናውቀው ሰው ሲጠቀምበት ሲጠራው ካልሰማን በስተቀር አንዳንዴ ምንም ላናቅ እንችላለን። ለምሳሌ የህፃናት ቁሳቁስ ላይ ጡጦ ምን ይባላል? የዛሬው ቪዲዮ የህፃናትን ቁሳቁስ በተመለከተ የምናየው ይሆናል። asciugamano, asciugamano, ፎጣ፣ cappellino, cappellino, የህፃን ኮፍያ፣ body, body, ይሄም የህፃናት ካኒቴራ ባለ ቁልፍ ከስር ጠቅ ብሎ የሚዘጋው ማለት ነው። bavaglino, bavaglino, የደረታቸው ላይ የሚታሰረው የልሃጭ ጨርቅ ነው የሚባለው። biberon, biberon, ጡጦ፣ ciuccio, ciuccio, የእንጀራ እናት አፋቸው ላይ የሚመጡት ማለት ነው እንዳያለቅሱ። tiralatte, tiralatte, ወተት ማለቢያ፣ እቺ እናቷ በጣም ወተት እየፈሰሰ የሚያስቸግራት ከሆነ ወይም ደግሞ የማይፈሳትም ከሆነ ይሄ ይታዘዝላታል፣ መላቢያው ማለት ነው። tagliaunghie, tagliaunghie, የጥፍር መቁረጫ፣ pannolino, ዳይፐር። እነዚህን ይመስላሉ።